ፍቅረኛ አለ ወይ? ፍቅረኛ አለ ወይ? ብሩዮ በዚህ ቲክቶክ የማታውቁ ከሆነ ቲክቶክ ስልክ የታላለ ስልክ ነው ስክሮል አለው ይደረጋል ማለት ነው። ማይመቻችሁ ከሆነ ቪዲዮዬ ካልተመቻችሁ የምንሰራቸው ቪዲዮዎች ኮንተንታችን ካልተመቻችሁ ካን ስክሮል ዶ የምመክራችሁ ትልቁ ነገር ምንድነው ቲክቶክ ላይ ለመስራት ጀምሩ። ዛሬውኑ ጀምሩ። ነገ ባይዘው ነገ ያልቅ። ዋትስአፕ ማ ፋሚሊ እንዴት ናችሁ? ሁሉ ሰላም፣ ሁሉ ተማም። እኔ ደህና ነኝ። ድሬዮ ነኝ። ያው ዛሬ የመጣሁት አንዳንድ ጥያቄዎቻችሁ ለመመለስ ነው። ቲክታክም ላይ ፌስቡክም ላይ አንዳንድ ጥያቄዎች የጠየቃችሁ ጥያቄዎች አሉ። እነዛን ጥያቄዎች እናንተን ሆኖ ቦስ አለ አብሮን እሱ ይጠይቀናል። ጥያቄዎችን ደግሞ ለመመለስ እኔ እሞክራለሁ ማለት ነው። ወደ ጥያቄዎቻችን እንግዳችን ሆነ ስለተገኘ እናመሰግናለን። ዱርዬው መጀመሪያ እስቲ ከስምህ ጀምር። ስምህ ማን ነው? ስምህ ማን ነው? ኦኬ ቆንጆ ጥያቄ ነው። በነገራችን ላይ ትንሽ ስሜ ከበድ የሚል ስም ነው ያለው። እኔ ስሜ አቢቡ ሰለሞን። አቢቡ ሰለሞን ብዙ ሰው ይደነግጣል ስሜን ስሙ ለምን እንደሆነ አላውቅም። እንደ ስሜ አይደለሁም መሰል ነው። ብቻ ፌስቡክ ላይ ያላችሁ ሰዎች ታውቁታላችሁ ስሜ። ቲክታክ ላይ ምናምን ያላችሁ ግን ያው በቲክታክ ስሜ ሌላ ስለሆነ ሚስተር ቤቢ ስለሚል አታውቁ። ኤኒዌይ ግን ስሜ አቢቡ ሰለሞን ይባላል። እሺ ጠቢቡ፣ ይሄን መሰለ ስም ይዘህ ነው በዱርዬ የምትንቀሳቀሰው ማለት ነው። እሺ የት ነው የተወለድከው? አስተዳደግስ እንዴት ነበር? የት አካባቢ ተወለድክ? ኦኬ እሺ የተወለድኩበት አካባቢ ጎንደር አካባቢ ነው የተወለድኩት። ጎንደር ከተማ የተወሰኑቻችሁ ታውቃላችሁ። አንዳንድ ቪዲዮዎች ላይ እናገራለሁ፣ አንዳንድ ቪዲዮዎች ላይ። ከዛ ውጭ ግን የማታውቁ ሰዎች ግን ኤኒዌይ የተወለድኩት ጎንደር አካባቢ ነው። ጎንደር አዘዞ የምትባል ሰፈር፣ ጎንደር ቀበሌ 19 አዘዞ ነው ተወልጄ ያደግኩት። ይሄው ነው የተወለድኩበት። እሺ ዱርዬ አሁን የት ነው የምትኖረው? አሁን የምኖረው አዲስ አበባ። ብዙዎቻችሁ ታውቃላችሁ ካምፓስ ነው ያለሁት እና እዚህ አዲስ አበባ ካምፓስ ነው ያለሁት። ያው ዱርዬን ካምፓስ አይደል ስራው ካምፓስ ነው ያለነው አዲስ አበባ ማለት ነው። የምኖረው አዲስ አበባ። በዚህ አጋጣሚ ፕሮሞሽን ምናምን ማሰራት የምትፈልጉ ትላለህ። ብቻ የምኖረው አዲስ አበባ ነው። እሺ ጠቢቡ ወይም ደግሞ ዱርዬው መቼም የጥያቄ ከየት እንዳለ ከሚለው መልስ ነው። የት ነው? ተማሪ ነህ ወይስ ሰራተኛ? ተው አንተ ተማሪ ነው ወይስ ሰራተኛ? ያፍታታኛል እንደዚህ ነው ጥያቄ። ይሄ ጥያቄ ፌስቡክ ላይ ነው ያለውና አይቻለሁ። እኔም ጥያቄው ተማሪ ነው ወይስ ሰራተኛ? ተማሪ ነኝ። ቲክቶክ ላይ ደግሞ ሰራተኛ ነኝ። ስራዎች እንሰራለን። ስራ ብለን እናንተ ማዝናናት ስራ ብለን ነው እየሰራን ያለውና ስራ ነው። ቲክቶክ እሰራለሁ። እናም ደግሞ ተማሪ ነኝ፣ ዩኒቨርሲቲ ተማሪ ነኝ። እሺ ቀጣይ። እሺ ዱርዬው ቲክቶክን መቼ ጀመርክ እና ደግሞ ለምን ጀመርከው? ኦኬ ቲክቶክን መቼ ጀመርክ? ቲክቶክ ከጀመርኩ ኦልሬዲ አይ ቲንክ አሁን ስንተኛው ወር ላይ ነው? ስድስተኛው እየገባ ነው። ስድስተኛው እየገባ ነው። በመድኃኒዓለም አምስተኛው ነው ኦልሬዲ ስድስተኛው እንተውና። እሺ ያው ቲክቶክ የጀመርኩት የዛሬ አመት ሐምሌ ነሐሴ አካባቢ ነው። ነሐሴ መጨረሻዎቹ አካባቢ ኦልሞስት አመት ከአምስት ወር ረጅም ጊዜ የሆነ ነው። አመት ከአምስት ወር ከስድስት ወር። በዚህ አጋጣሚ አመት ከአምስት ወር ከስድስት ወር አክቹሊ በጣም ትንሽ ነው ካፈራሁት ቤተሰብ አንፃር። ኦልሬዲ ወደ 480 ሺህ በላይ ቲክታክ ላይ፣ ፌስቡክም ላይ ደግሞ ኦልሞስት ወደ 40 ሺህ፣ ከዛ ደግሞ ዩቲዩብም ላይ ደግሞ የተወሰነ ከ3000 በላይ ፋሚሊ አፍርተናል። ቀላል ነገር አይደለም በዚህ ጊዜ ውስጥ ይሄን ሁሉ ፎሎወርስ ማግኘት። ለምትሰጡኝ ፍቅር በዚሁ አጋጣሚ በጣም አመሰግናለሁ። እና ቲክቶክ የጀመርኩት እንዳልኳችሁ የዛሬ አንድ አመት ከአምስት ወር ወደ ከስድስት ወር አካባቢ ነው። ለምን ጀመርክ? እንዴት መሰላችሁ? እዛ እኖርበት የነበረው ከተማ ተወልጄ ያደግኩበት ከተማ ላይ የኪነ ጥበብ ቲም ነበር፣ አማተር ቲሞች ነበሩና እዛ አማተር ቲም ውስጥ እንሰራ ነበር። በዛ አጋጣሚ ነው ይሄ ተውኔት ወደሚለው እንትን ውስጥ የገባ ነውና የቲያትሮችን እንሰራ ነበር። የመድረክ ስራዎች ቲያትሮችን እንሰራ ነበር። መነባን ቲያትር አክቹሊ የመድረክ ስራን የምታውቁ ሰዎች ታውቁታላችሁ። የምንሰራቸው በተውኔት ውስጥ ዘርፈ ብዙ የሆኑ ስራዎችን እንሰራ ነበር እና ላይክ እንዴት ነው ከዛ ይሄ ቴክኖሎጂው ምኑም እየመጣ ሲመጣ ትልቅ ሰውኛ ነው ቴክኖሎጂው እየመጣ ምናምን ሲርገ እንዴት ነው ይሄ ራሳችን ለማሳየት የመድረክ ስራዎች ውስጥ ናቸው። የሆኑ ቦታዎች ብቻ ነው የሚታዩት፣ ከአካባቢ አይወጡም ምናምንና
ሞር ደግሞ በደንብ መስራት ገንዘብ ሜክ ለማድረግ ወይ ቲክቶክ አሁን ላይፍ ቼንጀር ነገር ነው ታውቃላችሁ፣ ህይወት ይቀይራል ምናምን እና ያንንም በማሰብ እናም ደግሞ ለተውኔቱ ፍቅር ስለነበረን በዛ ነው የጀመረው። ጓደኞቼ ጋር ሆኜ ነው የጀመርኩት። አክቹሊ ላይክ ይሄ ኢትስ ናት ፈርስት ታይም ይሄ ኮንተንት የመጀመሪያ ጊዜ አይደለም። አሁን 1 ዓመት ከ5 ወር ምናምን ያልኳችሁ አሚን በዚህ ኮንተንት እና በዚህ አካውንት ነው ቲክታክ ላይ የሚታቁኝ ሰዎች። ከዛ በፊት ዩቲዩብን ሞክሬ አውቃለሁ። የተወሰነ ጊዜ ሰርቻለሁ ከጓደኞቼ ጋር ኢግል ስኳድን በሚል ስኳድ ፈኒ ቪዲዮዎችን እንሰራ ነበረ ምናምን እና ላይክ በአጭር ጊዜ የመጣም ነገር አይደለም። እርግጥ ሰርተንበታል፣ ግን ደግሞ ይሄንን ፋሚሊ ደግሞ ስንገነባ አጭር ጊዜ ነው። 1 ዓመት ከ5 ወር ከ6 ወር በጣም ትንሽ ጊዜ እና የጀመርኩበት ምክንያት ላይ ራሳችን ለማሳየት ይሄ ሁሉም አሁን እንዳልኳችሁ መድረክ ውስን ቦታ ላይ የምታቀርቡት የሆነ መድረክ ላይ ታቀርባለህ። ከዛ የተወሰኑ ሰዎች ይኖራሉ ምናምን መድረክ ላይ ያችን እንትን ብለን ዛት ሴት በቃ ይሄ ቲክቶክ ወይ ሚዲያው ላይ ስንመጣ ግን ብዙ ሰዎች ጋር ተደራሽ መሆን ትችላለህ፣ አቅምን ማሳየት ትችላለህ ምናምን ከዛ አንፃር ነው ወደ ቲክቶክ የመጣው። እሺ ጠቢቡ፣ አሁን የምጠይቅህ ጥያቄ አዲስ ለጀማሪዎች ቲክቶከሮች ትምህርት ይሆናል ብዬ ስለማስብ ነው። ቲክቶክን ሲጀመር ምን ችግር አጋጥሞ ነበረ? ምንድን ነበረ ያጋጠመ መሰናክል ምንድን ነበረ? ቲክቶክ ሲጀምር ያጋጠመኝ መሰናክሎች አሉ፣ ብዙ መሰናክሎች ላይ አክቹሊ ላይክ ይሄ መሰናክል ብለን እንደ ኔጌቲቭ ነገር አለ ቢኮዝ ላይክ ቻሌንጆች ናቸው። አሁን ትልቅ ቦታ ደርሼ ምናምን አይደለም ይሄን አድቫይስ የምሰጠው፣ ግን አሁን እቺን እንኳን የፈጠርኳትን ፋሚሊ የፈጠርኳትን እቺ ኮሚኒቲ ላይክ ለመገንባት ብዙ ቻሌንጆች ነበሩ። ሰግጥ ይላል አይደል? ሰግጠን ነው ትላለህ። ግን እንዴት መሰላችሁ ላይክ ቻሌንጆቹ እንደኔ ስፔሻሊ በጣም የመጀመሪያው ትልቁ ቻሌንጅ አለመጀመሬ ነው። በጣም ትልቁ ቻሌንጅ የነበረው አለመጀመሬ ነው። አሚን እንዴት ነው ላይክ ጀምራለሁ ያልኩ ነው ቪዲዮስ ነው ዛሬ ነገ ፈርሶ ሁሉ እሱን ነገር ሰው መስራት የምትፈልጉ ሰዎች ቲክታክ ላይ መንቀሳቀስ የምትፈልጉ ሰዎች መጀመሪያ ያን ነገር ሰው የምሬ ነው ማለት ጀምሩ። ከዛ ያው የኔ ኮንተንት እንደምታውቁት ድራማቲክ ኮንተንትም ስለሆነ ሰዎች ይፈልጋሉ፣ ብቻ ነው የምትሰራው ስራ አይደለም እና እሱ ነገር ትንሽ ቻሌንጅ ነበር ማለት ከሰዎች ጋር መስራት አክቹሊ ቻሌንጅ አለ። ሰዎች ጋር መስራት የራሱ የሆነ ቻሌንጅ አለ። ስፔሻሊ ሴቶች ጋር መስራት ሶሪ እንግዲህ ሴት ፋሚሊዎች ይሰሩ እንዴት መሰላችሁ ግን ያው እኔ ብዙ ከሴቶች ጋር መግባባት አይደለም መግባባ ሚንስ ይሄ እንደ ጓደኛ ምናምን ብዙ ሴት ጓደኞች ይሉኝና ከዛ አንፃር ይሄ ምን ስራ ምናምን ብለህ ብድግ አድርገህ ፒክ አድርገው የምትሰራው አሁን ጀለሶች ምናምን ነፍ ስለሆኑ ና ብራዘር እናት የሆነ ቪዲዮ አለን አግዘኝ ምናምን ትችላለህ። ዛትስ ኢዚ። ግን ሴቶች ጋር ሲሆን ትንሽ ከባድ እና እንደ ተውኔት ደግሞ ሴቶችም ያስፈልጋሉ ምናምን ከዛ አንፃር ትንሽ ቻሌንጅ የነበረው ከነሱ ጋር መስራት ነው። ከዛ ደግሞ ቪዲዮ መስራት በዚህ ያስልች ነበር ማለት የሆነ አንዳንድ ቪዲዮ አልታይ ሲል ምናምን በጣም አሰልች ሶ እነሱ ነገሮች ቻሌንጅ ናቸው። ግን የመጀመሪያው ትልቁ ቻሌንጅ አለመጀመር። ሶ ቲክታክ ላይ መስራት የምትፈልጉ ሚዲያ ላይ መስራት የምትፈልጉ ሰዎች ላይ ይሄንን ስል እኔ ስኬቴ ላይ ደርሼ ምናምን ሳይሆን ግን ወይም ደግሞ ይሄ ተሳካለት የሚዲያ ሰው ሆኜ አይደለም ይሄንን የምላችሁ። ግን እቺ ያልኳችሁን የገነባናትን ኮሚኒቲ እንኳን ለመገንባት በጣም ትልቅ ሀስል አለው። ሶ የምመክራችሁ ትልቁ ነገር ምንድነው ቲክቶክ ላይ ለመስራት እንትን በሉ ጀምሩ። ዛሬውኑ ጀምሩ። ነገ ባይዘው ነገ ያልቅ ነገም ነገ አለው ከነገ ወዲያም ነገ አለው። ሶ ነገ ስለማያልቅ ነገ ማለቱን ታውቁ ዛሬውኑ ጀምሩ። ትልቁ ችግር የነበረው እሱ ኦልሞስት ከዓመትና ከሁለት ዓመት በላይ ዛሬ ልጀምር ነገ ልጀምር ያለው ጊዜ ወስዶብኝ ሶ ቀኖች ማለፋቸው አይቀርም። 1 ዓመት ያልፋል፣ 2 ዓመት ያልፋል። እግዚአብሔር ነው የምላችሁ አታውቁትም። ነገ ምንም አታውቁትም። 1 ዓመት ሲያልፍ 2 ዓመት ሲያልፍ ሳታውቁት የሆነ አሁን እስኪ እግዚአብሔርን አሁን ኮሮና ተስተውሷል መቼ ነው የሚመስል እንደ ትናንት ነው ትዝ የሚለን ሁላችንም መድኃኒዓለም እና ጊዜ ዝም ብሎ ስለሚሮጥ ነገ ዛሬ አትበሉ፣ ዛሬውኑ ጀምሩ። ትልቁ ችግሮቹ ስለሆነ ከዛ ውጭ እንዳልኳችሁ አንዳንድ ቻሌንጆች አሉ። እነሱ ለምንድን ነው ቶሎ ቲክቶክ ማለክልን? ይሄ ብዙ ኮሜንት ላይ ያሉ ጥያቄዎች ናቸውና ብዙ ጊዜ የሚጠየቅ ጥያቄ ነው። ለምን ቶሎ አለክም? አክቹሊ የቲክታክ ኮሜንት ሴክሽንም ፌስቡክ ኮሜንት ሴክሽንም ላይ ያሉ ጥያቄዎች ናቸው። ይሄ በጣም በሰፊ እንዴት ነው ለምንድን ነው ቶሎ የማትለቁልኝ? ያው ታውቃላችሁ ብዙዎቻችሁ መጀመሪያም ተናግሬዋለሁ። ካምፓስ ነው ያለው የካምፓስ ላይፍ የምታውቁ ሰዎች ታውቁታላችሁ። ምንም ይሄ ጥያቄ ያለው ጉዳይ አለን። በጣም ሀስላለ የኛ ኮንተንት ደግሞ አስቸጋሪ ነው። እዚህ አንድ ቤት ውስጥ ቁጭ ብለን ላይ ቀርጸን የምንፖስተው አይነት ኮንተንት አይደለም።
ሎኬሽኖች አሉ፣ ስክሪፕት አለ፣ ከዛ ቴክ አለ፣ ቪዲዮ ቴክ ስናደርግ የቪዲዮ ስንቀርጽ ምናምን ሪቴኮች ይኖሩታል። ድጋሚ የምንወስዳቸው ሽቶች አሉ ምናምን ማለት አድካሚ ነው ስራው። ቢኮዝ ተውኔት ስለሆነ መሳሳት አለው ምናምን ያ ሁሉ ነገር ድጋሚ ተቀርጾ ምናምን ከዛ ኤዲቲንግ አለ ደግሞ ረዥም ሰዓት ነው ኤዲቲንግ የሚሰራው ምናምን ከዛ ነገር አንፃር ነው ቶሎ ማንለቀው። ስፔሻሊ በጣም ትልቁ ችግር የሆነብን ካምፓስ መሆናችን። ካምፓስ ስትሆን እንዴት መሰላችሁ? ይሄ ስለ ስኬጁል ታውቃላችሁ፣ የካምፓስን ስኬጁል ታውቁታላችሁ። መምህር በፈለገው ሰዓት ነው ስኬጁል የሚቀያየው። አንተ ዛሬ ልቀርጽ ምናምን ብለህ ላጥላጥ ብለህ ሰዎችን አናግረህ ዛሬ ቢጊ እንትን አለ የለኝም፣ ቦስ እንደዚህ አለ የለኝም፣ ምናምን ክላስ አለ ዛሬ ምናምን የለኝም ተባብለህ ከዛ ላይ የሹት ሰዓት ሲደርስ መምህር ስኬጁል ቀይሯል ኑ ተብለን ትባላለህ። ካልሄድክ አቴንዳንስ ምናምን ታውቁታላችሁ። የግቢ ላይፍን ብዙዎቻችሁ ስለምታውቁት ትረዱናላችሁ። ሶ ያ ነገር ትንሽ አስቸጋሪ ስለሆነ ነውና ለዛ ነው እንትን ማለት የማንችለው። ይሄ በየጊዜው ቶሎ መልቀቅ የማንችለው። ደቂቃው አነሰም ዳሴት ያ ነው በቃ እንትሩ የደቂቃው አነሰም የሚለው ጥያቄ ይመልሷል ብዬ አስባለሁ። አስቸጋሪ ስለሆነ መቅረጽ፣ ኤዲት መስራት ምናምን ረጅም ጊዜ ይወስዳል። ከዛ ደግሞ ፈተናም ላይ እንሆናለን። የሆነ ፈተና ይኖር ለፈተና ዝግጅት ማንበቡ ምናምን ከዛ ነገር አንፃር ነው። ግን በቻልነው መጠን ለማስተካከል እንሞክራለን። ስህተት አይደለም እያልን እየተከራከርን አይደለም። መስራት አለብን ቶሎ። ግን ያው ትንሽ አስቸጋሪ ነው። እናንተም ደግሞ ዩቲዩብ ሰብስክራይብ አድርጉ። ዩቲዩብ መስራት ያው ሳንቲም ሜክ ማድረግ ስላለብን እኛም እንትን ለማለት ሞቲቬት ሆነን ለመስራት እናንተን ለማዝናናት ለዛ እና ደግሞ ላይክ እንዴት ነው ይሄ ፕሮሞሽን ቪዲዮዎች በፈጣሪ በጣም ነው የሚያበሳጩት። አሚን ኖርማል ቪዲዮዎች አንድ ማለት በሚሊዮኖች እየታየ ፕሮሞሽን ቪዲዮ ሲሆን በመቶ ሺዎች የኛ ኢንጌጅመንት ይወርዳል። ከዛ ሰው ኢንተረስት ዳይሆንም ሰው ሞር እንደውም ከንትኑ በላይ በደንብ ኢንጌጅ ብታረጉልን እንትን ላይ ይሄን እንደሚባል ፕሮሞሽን ቪዲዮዎች ላይ ለዛ ነው በዚህ በየማሉ የምንከተው ማለት በየቪዲዮዎች መሀል ፕሮሞሽን የምንከተው ለዛ። ምክንያቱም ላይክ እንዴት ነው ኢንጌጅ የማያደርግ ከሆነ ሰዎች ኢንተረስት ነው ወደኛ ስራ ይዘው አይመጡ። ገንዘብ ካላገኘን ደግሞ አስቸጋሪ ነው የሚሆነው። ለዛ ነው በየማሉ የምንከትባችሁ። ሶሪያ በወጣት ያም ጥያቄ ስለሆነ ነው። ባለፈው እያየው ነበር አሴፍ ማን ነው ቦስ ስማ ወጣት ላይ እና ያም ጥያቄ ስለነበረ ሶ ለዛ ነው እንትን ማንለው ምንድን ነው የሚባለው ለዛ ነው ቶሎ ማን ፖስትላችሁ እና ፕሮሞሽን ቪዲዮዎችን ደግሞ ሞር ፎከስ አድርጋችሁ እንጌጅ እንዲያደርጉ አድርጉ። ኦኬ ወደ ኋላ እንመለስና ዱርዬው ማን ነው? እስቲ መጀመሪያውን ንገረን ስለ ዱርዬው። ኦኬ ዱርዬው ማን ነው? ቆንጆ ጥያቄ። ብዙዎቻችሁ ካራክተሩን ታውቁታላችሁ፣ ብዙዎቹም ይወዱታል ምናምን በይዘው በዚህ አጋጣሚ እኔ ያ ካራክተር ነው አይደለም። እሺ ብዙ ሰው ላይክ እንዴት ነው መንገድ ላይ ሲያገኘኝ ምናምን ያን ካራክተር ከኔ ይጠብቃልና ዛትስ ጀስት ካራክተር በቃ እንደዛ አንደርስታንድ አድርጉ። እንዴት ነው ዱርዬው ሌላ ካራክተር ነው፣ እኔ አይደለም ዱርዬው። አሚን እንዴት ነው እኔ ነኝ የምተውነው፣ ግን ተላብሼ እየተጫወትኩት እንጂ ይሄ ሪል ማንነቴ አይደለም። ያን ነገር ትንሽ አንደርስታንድ አድርጉ። ያው ቲክቶክ ስለሆነ ብዙ ሰው አንደርስታንድ የሚያደርገው በዛው ነው። ዱርዬው ማን ነው ወደሚለው ጥያቄ ስንመጣ ብዙዎቻችን ዱርዬ የሚለውን ስም እናውቀዋለን እና ዱርዬዎች ምንድናቸው ተብሎ ኤክስፔክት እንደሚደረግ እናውቃለን ምናምን። ግን በጣም በብዛት ከዛ ተገላቢጦሽ ነው ነገሮች ማለት ዱርዬ ተብሎ የሚጠሩ ሰዎች በጣም ብዙዎቹ ቅን ልብ ያላቸው፣ ሰው መርዳት የሚያስደስታቸው፣ ቤተሰባቸውን ለመርዳት ቀና ደፋ የሚሉ ምናምን ናቸውና በሰፈር ውስጥ ተወዳጆች ናቸው ምናምን። ግን እንዴት ነው ደግሞ በተወሰነው ማህበረሰብ የተወሰኑ ሰዎች አሉ አሁን ያን ያልሆኑ በእነሱ ምክንያት ግን ሙሉ ይሄ ዱርዬ ተብሎ የሚጠሩ ሰዎች በሙሉ አሚን ዱርዬን እንደ ስድብ እንወስደዋለን እና ያ ነገር ልክ እንዳልሆነ ለማሳየት በሚል ነው። እንዴት ነው እኔ አክቹሊ ላይክ እንዳልኳችሁ ሜንታሊቲ አይደለም ያ ነገር ያ ፐርሰናሊቲ አይደለም። ግን የማውቃቸው ዱርዬዎች አሉ በጣም ደግ ልብ ያላቸው፣ በጣም ሰው መርዳት የሚያስደስታቸው፣ በጣም የዋህ የሆኑ ዱርዬዎች አሉ የማውቃቸው እና እነሱም ዱርዬ ተብለው ላይክ የተሰጠው ስም በጣም ነው የሚያስጠላው። ዱርዬ ተብለው እነሱም በሁሉም ሰው ሲፈረጁ ማየት በጣም የሚደብር ነገር። ምክንያቱም ለእናታቸው የሚኖሩ ለቤተሰባቸው የሚኖሩ ሰው መርዳት በቃ የምር ሰው መርዳት የሚያስደስታቸው ከልባቸው ሰው የሚረዱ እግዚአብሔር በጣም ብዙ አይነት ሰዎች አሉና ያ ነገር ድራማው ላይ አምጥቶ ለማሳየት ነው የሞከርነው። ያው በዛው ልክ ደግሞ ቁጦዎች ናቸው፣ ተደባዳቢዎች ናቸው ምናምን አሚን ያም ነገር ይመስለኛል ይሄ ዱርዬ ወደሚባለው ኮንቴክስት ውስጥ የሚከታቸውና ብቻ ያን ነገር ለማሳየት ታስቦ የተጀመረ ስራ። ለነገሩ አንተም ተማታለህና እንዴት ነው የምትማታው? ቦክስ ብሎ ብዙ ሰዎች ይጠይቃሉ። እንዴት ነው የምትማታው? ተሰጠው ነው እንዴት ነው የምትማታው?
እንዳልኳችሁ ጀስት ዛስ ድራማ የምማተው እንደዛ ነው። ቪዲዮ ላይ እንደምታዩት ነው የምማተው። ደስ ይላል ጥያቄ። እኔ እንዴት ነው የምትማተው? አሚን ብዙ እንትኖች አሉ፣ ብዙ ኮምፕሌኖች ይቀርባሉ እዛ እንትን ላይ እዛ በአንድ ምት ሰው እንዴት ይወድቃል ምናምን። ዛትስ ጀስት ድራማ አሚን አሉ እንደዛ ነው የሚጥሉ ሰዎች፣ ግን ያ ድራማ ነው። በቃ ተሰጥኦ ነው። እኔ ተሰጥኦ ነው ያለኝ ተሰጥኦ ነውና ልቤ ፈንቅሎት ምናምን ትላለህ እና ያው ጀስት ድራማ ነው። እንደዛ ይመታል ሰው ድራማ ላይ የምርም ይመታል። ድራማ ላይ ደግሞ ሞር ይመታል። ቅድም ስለ ዱርዬው አወራንና ብዙ ነገር ነገርከን፣ ግን እንዴት ተጀመረ? ዱርዬውን እንዴት ጀመርከው? ቆንጆ ጥያቄ ነው። እንዴት ተጀመረ? በነገራችን ጸዴ እንትና ነው ባይዘው እንዴት ነው ዱርዬ የሚለው ኮንተንት ሲጀመር ከመጀመሪያው የምታውቁ ሰዎች ካላችሁ ከመጀመሪያው ከዚህ ኢንካምፓስ በፊት ያለውን ዱርዬው የምታውቁት ካላችሁ ኦልሬዲ ዱርዬውን ስንጀምር 40 ሺህ ወይ 50 ሺህ ምናምን ፎሎወርስ ቢኖር እና ኦልሞስት አሁን ከ400 ምናምን ሺህ ሰው በላይ የሚያቀን በዱርዬው የሚያቀኝ ፐርሰናሊ በዱርዬው ነው። ለዛ ይመስለኛል አክቹሊ ሰው ዱርዬው በጣም እንትን ብሎበታልና እንዴት መሰላችሁ ይሄ ከቻሌንጆቹ አንዱ የሆነ ስክሪፕት ጽፌ ለቀረጻ ወጣ። ስክሪፕቱ ምን ያስፈልገው ነበር? መኪና ይፈልግ ነበር እና ያን መኪና ሰው ጠያይቀን ምናምን በትበትለ ምናምን መኪና እሺ ምናምን ፒስ አለን። የሆነ ልጅ ነበር ፒስ ችግር የለም ምናምን አለ። ኦኬ ምናምን ብለን 8 ሰዓት አካባቢ አይ ቲንክ 7 ሰዓት ተኩል ወይ 8 ሰዓት አካባቢ ተቀጣጠርን ከልጁ ጋር ማለት ድንቀት። ከዛኛ ቀድመን የደረሰው 7 ሰዓት አካባቢ ደረስን ምናምን እንጠብቀዋለን አይመጣም። 11 ሰዓት ነው። የሚገርማችሁ ከ11 ሰዓት መጠበቁ አይደለም ችግሩ፣ ስንደውል እየመጣሁ ነው ምናምን ይላል። ስንደውል አረ ቤት ባዬ እየመጣሁ ነው። ከዛ 11 ሰዓት ነው 11 ተኩል ወፍ አልመጣም። ተናደድኩ። ከዛ ፒስ በቃሽ ምናምን ብለን አልተመቸው ይሆናል ምናምን ብለን ፈታን። ከዛ ደውሎ ሶሪ ምናምን ነገር አለ። ፒስ ችግር የለም ምናምን። ከዛ ኔክስት ዴይ ድጋሚ ቀጠረንና ምናምን ሄድን ማለት ነው። በቃ የሚቀጥለው ቀን እመጣለሁ ምናምን ብሎ ነው። ከዛም ድጋሚ እዛውም ቀን እንዲያው አስጠበቀን ምናምን ማለት በጣም ነበር የተበሳጨሁት። በጣም ነው የሚያናደው። ማለት እንዴት መሰላችሁ ላይ ራሳችሁ ትችሉታላችሁ። እንዴት ነው ለራሳችሁ አይደል ስራው እናንተ መቻል ትችላላችሁ። አብሯችሁ ለቀረጻ የወጡ ሰዎች 3-4 ሰዎች ሲኖሩ ግን በጣም ነው የሚያስጠላው እና በጣም ተበሳጨው ምናምን። ከዛ እንደውም ለምን ባለን ሪሶርስ ባለን አቅም የሚሰራ ስራ ለምን አይሆንም ብለን ጽሁፍ አክቹሊ ተመሳሳይነት ነገር አለው። የተወሰነ ሽፍት አደረግነውና ግን እንደውም የሆነ በጣም ሽፍት አለው ድራማቲክ የሆነ ቼንጅ ነው ያለው ማለት ይችላል። ከዛ እንደዛ ተቀየረና እኛ መስራት በምንችለው ባለን ሪሶርስ የሚሰራ ስራ አድርገን ጀመረን ማለት ነው። በጣም ነው የሚገርመው። ጸዴ ተቀባይነት ነው የነበረው ምናምን። እንግዲህ እንደዛ እያለ ነው እዚህ የመጣው እና የሚገፋችሁ ሰዎች ጸዴ ቦታ ላይ ደርሷችሁ ነው ባይዙ ከገፋችሁ ጸዴ ምናምን ብላችሁ ተቀበሉ። እሺ ምናልባት ያ የገጠመ ችግር ለመልካም ሆኖላል ማለት ነው። እሺ ዛሬን ስለመኖር ምን ታስባለህ? ስለ ዛሬን ስለመኖር ኦኬ። አይ ቲንክ ይህንን ጥያቄ አንብቤው ነበር ፌስቡክ ላይ ነው የተጠየቀው። ጥያቄውን አንብቤዋለሁ። አሳጥራችሁት ይመስለኛል እና ጥያቄውን አንብቤው ነበር ማለት አይ ሚን ሙሉ ጥያቄው እንዴት ነው የሰው ልጆች የምንኖረው ላይክ ነገን በማሰብ ነው እና ዱርዬው አንተ ዛሬን ስለመኖር ምን ታስባለህ ምናምን። አክቹሊ እኔም ነገን የምኖር ሰው ማለት በተስፋ የምኖር ሰው ነው። የተለየ ነገር ነው ምናምን ዛሬን እንዴት ነው እንደ እኔም ማለት ከብዙሃኑ ጎን ነኝ። እኔም ነገን እያሰብኩ የምኖር አይነት ሰው ነው ማለት በተስፋ ነው የሚኖረው ነው የሚባለው። እንዴት ነው የተለየ ነገር ነው ዛሬን ሰክሰስፉል ነኝ ምናምን አለ ነገ የተሻለ ይሆናል በሚል ነውና እኔም እርግጥ አንቺ እንዳልሽው ዛሬን መኖር ቆንጆ ነገር ነው። ዛሬን መኖር መቻል ጥሩ ነው። ሰዎች እንደምንሞት አናስብም። እንደምንሞት እያሰብን ብንኖር ጥሩ ነው። እኔም ከብዙሃኑ ጎን ነኝ። ነገን በተስፋ የምኖር አይነት ሰው ነኝና እስኪ እግዚአብሔር ዛሬን እንድንኖር ያብቃ። ያው የሰው ልጅ እንደሚሞት ሲያስብ ነው ዛሬን መኖር የሚችለውና ይሄንንም ማሰብ እንዴት ነው የሚመለሰው ማለት አንድ ብዙ ጊዜ ወደ ከሚጠየቅ ፕራይቬት ከሚባሉ ጥያቄዎች መካከል ልጠይቅህና ኢንተርቪዋችንን እንጨርስ። ዱርዬው ፍቅረኛ አለው ወይ? ፍቅረኛ አለው ወይ? ዱርዬው ፍቅረኛ
ብለዋል። በይዘው እኮ አልከው ማለት እንደዚህ ፕራይቬት ነው። እነዚህ አይነት ነገሮች አክቹሊ ሚዲያ ላይ ባይወጡ ቆንጆ ማለት እንደሚባለው የኛ ሀገር ሰው ሲተርት ሰው አይን የገባ ነገር ምናምን ይላል። አክቹሊ አሁን አለኝ ይለኝም እያልኩ አይደለም፣ ግን እንዴት ነው ላይክ እንደዚህ አይነት ነገሮች ፕራይቬት ቢሆኑ ቆንጆ ማለት ሚዲያ ላይ የወጣ ነገር ደስ አይልምና እስኪ እግዚአብሔር ሲፈቅድ የምናውቀው ይሆናል። አለኝ ይለኝም እያልኩ አይደለም፣ ግን እንደዚህ አይነት ነገሮች ፕራይቬት ቢሆኑ ቆንጆ ነው ባይ እንዴ ይሄን ነገር ስለ ኮንቬንሽን እናወራ እንዴ እናት ቆንጆ ኤኒዌይ እንግዲህ ስፔሻል አሬ መልስ ለመስጠት ምናምን ያክል አይደል ዩኒቨርሲቲ ተማሪዎች ታውቁታላችሁ። አክቹሊ ዩኒቨርሲቲ ተማሪዎች ሳይሆኑ ኮንቬንሽን ቫይራል ወጥቷል መሰለኝ እንትን አረ ሚዲያው ላይ ቫይራል ወጥቷል። ኮንቬንሽን ላይ ብዙ ነገር ይጻፋል። ስፔሻሊ እኛ ግቢና ስለኛም የተጻፉ አንዳንድ ኮንቬንሽኖችን አንብቤያለሁ። አሚን እንዴት ነው በዚህ ቲክቶክ የማታውቁ ከሆነ ቲክቶክ ስልክ የታላለ ስልክ ነው ስክሮል አለው ይደረጋል ማለት ነው። ማይመቻችሁ ከሆነ ቪዲዮዬ ካልተመቻችሁ የምንሰራቸው ቪዲዮዎች ኮንተንታችን ካልተመቻችሁ ካን ስክሮል ብሮ አንቺም ስክሮል ማድረግ ትችላለሽ። አሚን እንዴት ነው ዛትስ ናት ማ ቢዝነስ ባይ ዘ ዌይ ላይክ እንዴት ነው ጉዳይም አይደለም የሚጨንቀኝ ምናምን አይነት ሰው አይደለም። ግን የሆነ እንዴት ነው አንዳንድ ሰዎች እንትን የሚሉ ሰዎች አሉ። ምንድነው የሚባለው? እሺ እሱን ተውና ላይክ እንዴት ነው እየሰራ ካልሆነ ማለት እየተወቀስክ ካልሆነ እየሰራ አይደል ሰው ስላንተ እያወራ ካልሆነ እየሰራ አይደል ሰው እየሰራን እንደሆነ እያሳያችሁ ስለሆነ እናመሰግናለን። ላይክ በደንብ ደግሞ ጄጅ ብታረጉ እና ፖዚቲቭ የሆኑ ኮሜንቶች ብትሰጡ ቆንጆ ነው። አክቹሊ ፖዚቲቭ ጽሁፍን ባስገባው ራሱ ደስ ይለኛል። መድኃኒዓለም እኔ ግን ይመቻችሁ። አይ ቲንክ ጥያቄዎቹ ይሄ ናቸው አይደል? እነዚህ ናቸው የቀሩ ጥያቄዎች አሉ። ጥያቄዎችን ጨርሻለሁ። ማለት የምትፈልገው ነገር ካለ ማለት ኦኬ ፈርስት ኦፍ ኦል ያው ጥያቄዎቻችሁን መልሻለሁ ብዬ አስባለሁ። አጥጋቢውን ምላሽ አግኝታችኋል ብዬ አይ ሆፕ ኤኒዌይ ስለምትከታተሉ ሳፖርት ስለምታደርጉ ቪዲዮዎቻችን እንጌጅ እንዲያደርጉ ሳፖርት ስለምታደርጉ ምናምን ታንኪ እንዴት ነው ዩቲዩብ ሰብስክራይብ አድርጉ። ፌስቡክም ላይ ያላችሁ ፋሚሊዎች ፌስቡክም ላይ ሊንክ ስለሚፖስት ወደዛ ይመጣና በደንብ ስፔሻሊ ዩቲዩብ ሰብስክራይብ አድርጉ። እንዳልኳችሁ ቲክታክ ከስንት አንድ ፕሮሞሽን ሲመጣ ምናምን ካልሆነ ስራው ያን ያክል ነውና ትንሽ አሰልችም ይሆንብናል። ሶ ዩቲዩብ ላይ በደንብ ሰብስክራይብ አድርጉንና አሪፍ አሪፍ ስራዎች ይዘን ለመምጣት እንሞክራለን እና እኛ እናንተን ለማዝናናት እየሰራን እናንተም ደግሞ እኛን ለማገዝ ስሩልንና ኦሬዲ 480,000 ሰው ቲክታክ ላይ ከተከታተለን ምንም የምናጣው ነገር የለም። ዩቲዩብ ላይ ደግሞ የተወሰነ ሰው ሰብስክራይብ ቢያደርገ የተሻለ ይሆናልና ኤኒዌይ ጥያቄያችሁን መልሼያለሁ ብዬ ተስፋ አደርጋለሁ። ወዳችኋለሁ። ለምትሰጡን ፍቅር ከልብ እናመሰግናለን። ጨርሻለሁ። ፒስ አውት